እሺ ግሬድ 8 ሚኒስትሪ ማትስ ነው። አዲስ አበባ 2016 የአዲስ አበባ ሚኒስትሪ ነው። የግሬድ 8 ጥያቄው ምን ይላል? ዋት ኢዝ ዘ ሶሉሽን ሴት ኦፍ 5/2 ብራኬት 3 ማይነስ ኤክስ ግሬተር ዛን ኦር ኢኳል ቱ -9 ተብላችኋል። ኢን ደ ሴት ኦፍ ዋት ናቹራል ነምበር። ሴታችሁ ጊቭን ሴት ናቹራል ነምበር። ይህንን እንዴት እንደምንሰራ እንይ። 5/2 3 ማይነስ ኤክስ ብራኬት ግሬተር ዛን ኦር ኢኳል ቱ -9 ነው። ይህንን ለመስራት ምንድነው ሶልቭ ለማድረግ 5/2 ይላል። እቺ 2 መጥፋት ስላለባት ቦት ሳይድ በ2 እናበዛዋለን። ይሄ በዚህ ይጣፋል። ምን ይቀራል? 5 3 ማይነስ ኤክስ ግሬተር ዛን ኦር ኢኳል ቱ 9 ሲባዛ በ2 18 ነው። ዘን ማይነስ 18 ይሆናል። ከዛ በኋላ ይሄ ብራኬቱን ለማጥፋት ምንድነው የምናደርግ? 3 ዲስትሪቢዩት ነው የምናደርገው። 3 ሲባዛ በ5 15 ሲቀነስ 5 ሲባዛ በኤክስ 5 ግሬተር ዛን ኦር ኢኳል ቱ ማይነስ 18። ከዛ በኋላ ምንድነው የምናደርገው? ኮሌክት ነው የምናደርገው ላይክ ተርም። እዚህ ጋር 15 ፖዘቲቭ ነው እንደምታዩት፣ ከኩል ይሆናል። ከኢኒኳሊቲው ወደዛ ሲሄድ ኔጌቲቭ ይሆናል። ምን ይቀራልናል? እዚህ ጋር ማይነስ 5 ኤክስ ግሬተር ዛን ኦር ኢኳል ቱ ማይነስ 18 ማይነስ 15። ከዛ ማይነስ 5 ኤክስ ግሬተር ዛን ኦር ኢኳል ቱ ከማይነስ 18 ላይ 15 ስንቀንስበት ስንት ነው የሚሆነው? ማይነስ 33። ከዛ በኋላ ኦቨር ማይነስ 5 ኦቨር ማይነስ 5 እናደርጋለን። ይሄ ይጣፋል። ኢኒኳሊቲ ላይ በኔጌቲቭ የምናካፍል ከሆነ ወይም በኔጌቲቭ የምናበዛ ከሆነ ግሬተር ዛን የነበረው ሌዛን የነበረው ግሬተር ዛን ኦር ኢኳል ቱ የነበረው ሌዛን ኦር ኢኳል ቱ ነው የሚሆነው። በዚህም መሰረት ይሄኛው ግሬተር ዛን ኦር ኢኳል ቱ የነበረው ሌዛን ኦር ኢኳል ቱ ይሆናል። ሌዛን ኦር ኢኳል ቱ ይሆናል። ኔጌቲቭ በኔጌቲቭ ይጣፋል። 33 ሲካፈል ለ5 6.6 ነው። ከዛ እዚህ ጋር እንመጣና ሴታችን ምንድነው? ናቹራል ነምበር ነው ተብለናል። ዴሲማሎቹን እንተውና ከ6 እኩል የሚሆን ወይም የሚያንሱ ቁጥሮች ያለበት ሴት ነው የምንመርጠው ምርጫ ላይ። ወይ 6 ጋር እኩል የሚሆን ወይ ከዛ በታች 6 እና ከዛ በታች። ይህን ስናየው ሴት ከ1 እስከ 6 ያሉት ነው እንትን ያለው ናቹራል ነምበር ተብለናል። ናቹራል ነምበር ከ1 ነው የሚጀምረው። ከ1 ጀምሮ እስከ 6 ይሄ ይሆናል። እዚህ ጋር እንደምታዩት 7ን ጨመራት። 7 ደግሞ ከ6.5 ወይም ከ6.6 ወይም ከ6 ትበልጣለች። አትሆንም ማለት ነው። ይሄኛው አይሆንም፣ ይሄም አይሆንም። መልሳችን ማን ነው? ኤ ነው ማለት ነው። እሺ እዚህ ጋር ደግሞ ሌላ የስኩዌር ሩት ጥያቄ አለ። ምን ይላል? ስኩዌር ሩት ኦፍ 0.0256 ኢኳልስ ቱ ዳሽ ነው። ይህንን ለመስራት ምንድን ነው የምናደርገው? ከውስጥ ያለውን ስኩዌር ሩት ውስጥ ያለውን ቁጥር እንደገና ሪራይት እናድርገው። 0.0256 ማለት 256 ኦቨር ከዴሲማል በኋላ ስንት ነው ያለው? 1 2 3 4 6 4 ቁጥሮች አሉ። 4 ቁጥሮች አሉ ማለት ኦቨር 10,000 ነው ማለት ነው። እንደዚህ አድርገን መግለጽ እንችላለን። ይሄኛውን ወደዚህ መግለጽ እንችላለን። ከዛ በኋላ 256 ከስኩዌር ሩት ይወጣል። 10,000 ከስኩዌር ሩት ይወጣል። እንዴት ካላወቃችሁ ምን ታደርጋላችሁ? 16ን እዚህ ጋር ምርጫዎቹን ታያቸዋላችሁ። ከዛ 0.16 0.1016 እና 0.54 ምናምን ነው የሚሉት። ምን ታደርጋላችሁ? 16ን
ቼክ ታደርጉታላችሁ 16 ስኩዌር ስንት እንደሆነ። 16 ሲባዛ 16 ስንት ነው? 36 6ን ጽፌ 3 አለኝ ይሄ በዚህ ከዛ 9 ይሆናል። ይሄ በዚህ 6 1 ከዛ 6 ስንት ይሆናል? 15 256 256 ማለት ስኩዌር ሩት ኦፍ 16 ነው። ምን እናደርጋለን? 16ን እናወጣለን። 256 ከራዲካል ስንቱን ወጣ? 16። 10,000 ደግሞ ከራዲካል ሲወጣ 100 ሆኖ ነው የሚወጣው። 100 ሲባዛው በ100 10,000 ስለሆነ 100 ሆኖ ይወጣል። አወጣ ነው ማለት ነው። ከራዲካል 16 ኦቨር 100 ይሆናል። 16 ኦቨር 100 ደግሞ በዴሲማል ሲገለጽ 0.16 ነው። 0.16 ነው። ምርጫው ላይ 0.16 ኤ ላይ ነው ያለው ማለት ነው። ይሄኛው አይሆንም። 0.016 ማለት 16 ኦቨር 1000 ነው እንጂ ኦቨር 100 ስላልሆነ ይሄ አይሆንም ማለት ነው። እንደዚህ እያደረጋችሁ መስራት ነው። እሺ አሁንም የግሬድ 8 ሚኒስትሪ ነው። ምን ይላል? ዘ ነምበር 0.15 ኢኳልስ ቱ ዳሽ ነው የሚለው። ይህንን ለመስራት ምንድን ነው የምናደርገው? እንዴት አድርገን ዴሲማልን ወደ ፍራክሽን መቀየር እንችላለን የሚለውን ማወቅ ነው። ቁጥሩ 0.15 ነው። ይህን ወደ ፍራክሽን ስንቀይረው ምንድን ነው የሚሆነው? ከነጥብ በኋላ ያለው ቁጥር 1/5 ነው የሚለው። ራሱን 1/5ን እንጽፈውና ከዛ በኋላ ከነጥብ በኋላ ያሉትን ቁጥሮች እንቆጥራቸዋለን። 1 2 ናቸው። 2 ሲካፈል ብለን 2 0 ላለው ቁጥር ለ100 እናካፍለዋለን ማለት ነው። ለምሳሌ 0.153 ቢሆን ራሱን 153ን እንጽፈውና 153 ኦቨር ከዴሲማል በኋላ ስንት ነው ያሉት ቁጥሮች? 1 2 3 ስለሆኑ ኦቨር 1000 እናደርጋለን ማለት ነው። ልክ በዚህ መሰረት ይሄኛውን 0.15 ወደ ዴሲማል ወይም ወደ ፍራክሽን ስንቀይረው 15 ከዛ 2 0 ያለው ማን ነው? 100 ነው ሲካፈል ለ100። ከዚህ በኋላ የማቃለል ስራ ነው። የላይኛው ሁለቱም የአምስት ብዜቶች ናቸው። 15ም 100ም የአምስት ብዜቶች ናቸው። ምን ማለት ነው? 15 ማለት 5 ሲባዛ በ3 ማለት ነው። 100 ማለት ደግሞ 25 ሲባዛ በ20 ነው። 5 በ5 ይጣፋል። ስንት ይቀርልናል? 3 ኦቨር 20። ምርጫው ላይ መጠን 3 ኦቨር 20 የሚለውን እንመርጣለን ማለት ነው። ምንድን ነው እዚህ ጋር የሚጠበቅባችሁ? የተሰጣችሁን ዴሲማል ወደ ፍራክሽን መቀየር፣ ከዛ በኋላ ማቃለል ማለት ነው።